ሰላም ጤና ይስጥልኝ። ነጭ ሽንኩርትን ለ30 ቀናት ብንበላ ምን ይፈጠራል? ጥቅሙ፣ ጉዳቱና የጤና ሚስጥሮችን እናያለን። በየቀኑ ጠዋት አንድ ፍሬ ነጭ ሽንኩርት ለ30 ቀናት ብቻ ብትወስዱ በሰውነታችሁ ላይ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? በሽታ የመከላከል አቅማችሁ ቢጨምር፣ የደም ግፊታችሁ ቢስተካከል እና የልብ ጤንነታችሁ ቢጠበቅስ? ነጭ ሽንኩርት ለብዙዎቻችን ምግብ ማጣፈጫ ብቻ ሊሆን ይችላል። ነገር ግን ለአንድ ወር አዘውትረን ብንወስደው ተአምር የሚባል ለውጥ በሰውነታችን ላይ ያመጣል። ዛሬ በዚህ ቪዲዮ ነጭ ሽንኩርትን ለ30 ቀናት ስንወስድ በሰውነታችን ውስጥ የሚፈጠረውን ለውጥ፣ ሳይንሳዊ ጥቅሞችንና ሊኖሩ የሚችሉ ጉዳቶችን፣ በቀን ስንት ፍሬ መውሰድ እንዳለብን እና ከበላን በኋላ የሚመጣውን መጥፎ የአፍ ጠረን በቀላሉ የምናጠፋበትን ዘዴ እናያለን። እስከ መጨረሻ አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ ሚስጥር ነጭ ሽንኩርትን አበላል መንገድዎን ይቀይረዋል። ነጭ ሽንኩርት ምንድን ነው ከሚለው እንነሳ። ነጭ ሽንኩርት ዝም ብሎ ተክል አይደለም። ነጭ ሽንኩርት አልሲን የተባለ በጣም ኃይለኛ የሆነ የተፈጥሮ ንጥረ ነገር ይዟል። ይህ ንጥረ ነገር ነው ባክቴሪያን እና ቫይረስን የሚዋጋ። ነገር ግን አልሲን እንዲፈጠር ነጭ ሽንኩርትን ልጦ መመገብ ብቻ በቂ አይደለም። መክተፍ ወይም መፍጨት እና ለ10 ደቂቃ ማቆየት ያስፈልጋል። ነጭ ሽንኩርት ለ30 ቀናት ሲወሰድ የሚያመጣውን የጤና ጥቅሞች እናያለን። የመጀመሪያው ሳምንት ሰውነታችን ውስጥ ያለውን ባክቴሪያ ያጸዳልናል። የምግብ መፈጨት ስርዓታችሁ መስተካከል ይጀምራል። በሆዳችሁ ውስጥ ያሉ ጎጂ ባክቴሪያዎችም ይሞታሉ። ሁለተኛ ሳምንት ላይ የበሽታ የመከላከል አቅማችን ይጨምራል። ጉንፋንና መሰል በሽታዎች ድራሻቸው ይጠፋል። የሰውነት መከላከያ ኢሚዩን ሲስተም ይነቃቃል። ሶስተኛ ሳምንት ላይ ልብና የደም ዝውውራችን ይስተካከላል። የደም ግፊት ይቀንሳል። መጥፎ የተባለውን ኮሌስትሮል መጠን መቀነስ ይጀምራል። አራተኛ ሳምንት ላይ ሰውነታችሁ ካልተፈለጉ መርዞች ቶክሲን ስለሚነጻ ቆዳችሁ ይበራል። የድካም ስሜትም ይጠፋል። በቀን ስንት ነጭ ሽንኩርት ፍሬ መውሰድ አለብን? መድኃኒትና መርዝ ልዩነታቸው መጠኑ ነው ይባላል። መጠኑ በቀን ከ1 እስከ 2 ፍሬ በላይ መውሰድ የለብዎትም። አወሳሰዱም በጥሬው ቢወሰድ ጥቅሙ ከፍተኛ ነው። ሆዳችሁን ካመማችሁ ግን ከምግብ ጋር መውሰድ ትችላላችሁ። ማወቅ ያለባችሁ ነጭ ሽንኩርት ስትጠቀሙ ጥንቃቄ ማድረግ ያለባችሁ ሰዎችን እናያለን። ሁሉም ሰው ነጭ ሽንኩርትን መውሰድ የለበትም። ለምሳሌ አንደኛ የደም ማቅጠኛ መድኃኒት የሚወስዱ ሰዎች ናቸው። ይህ ምክንያቱም ነጭ ሽንኩርት ራሱ ደም ያቀጥናል። ሁለተኛ ቀዶ ጥገና ያለባቸው ሰዎች ነጭ ሽንኩርትን መውሰድ የለባቸውም። ሶስተኛ ከፍተኛ የጨጓራ ቁስለት ጋስትራይት ያለባቸው ሰዎች መውሰድ የለባቸውም። ማሳሰቢያ፣ ማንኛውም የጤና ለውጥ ከማድረገው በፊት ሐኪምዎን ማማከርዎን እንዳይረሱ። ነጭ ሽንኩርት ስንመገብ አፋችን እንዳይሸት የነጭ ሽንኩርት ሽታን እንዴት እናጥፋ? ብዙ ሰዎች ነጭ ሽንኩርትን የማይበሉት ስለሚሸታቸው እና የአፍ ጠረንን ስለሚቀይርባቸው ነው። ይህን ለማጥፋት እነዚህን 4 መፍትሄዎችን መጠቀም ያስፈልጋል። አንደኛ፣ ፓም ወይም አፕል መብላት ነው። በፓም ውስጥ ያሉ ንጥረ ነገሮች ሽታውን ወዲያው ያጠፉታል። ሁለተኛ፣ ሎሚና ማር ለብ ባለ ውሃ ደባልቆ መጠጣት የአፍ ጠረንን ያስወግዳል። ሶስተኛ፣ የሻይ ቅጠል ወይም የናና ቅጠልን ማኘክ የአፍ ጠረንን ያስወግዳል። አራተኛ፣ ወተት መጠጣት። ወተት ውስጥ ያለው ሰልፈር ሽታውን የመምጠጥ አቅም አለው። ይህ ደግሞ የአፍ ጠረንን ያስወግዳል። እንግዲህ ተመልካቾች፣ ተፈጥሮ የሰጠችንን ይህ ድንቅ የተፈጥሮ መድኃኒት ለጤናችን እንጠቀምበት። ጤና ከሀብት ሁሉ በላይ ነው። ለሚቀጥሉት 30 ቀናት በየቀኑ 1 ፍሬ ነጭ ሽንኩርት መውሰድ ለመጀመር ዝግጁ ናችሁ? ዝግጁ ከሆናችሁ አዎ ዝግጁ ነኝ ብላችሁ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ለሌሎች እንዲዳረስ ላይክ ማድረጋችሁ እንዳትረሱ። ለጤናችሁ የሚጠቅሙ ሌሎች መረጃ እንዲደርሳችሁ ደግሞ ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ አድርጉ። የደወል ምልክቷንም ተጫኑ። በቀጣይ ቪዲዮ እስከምንገናኝ ጤናችሁና ሰላማችሁ ብዝት ይበልኝ። ቻው።